ዘብር ማለት መልስ ማለት ነው። ህመምን ወደ ጤንነት የሚመልስ የሰውን የተሰረቀባችሁን ገንዘብ የሚያስመልስላቸው ተአምረኛው የዘብር ቅዱስ ገብርኤል ተአምሩ ልንገራችሁ። ወሰን ሲገፋበት፣ ገንዘቡ ሲሰረቅበት፣ ሰው ሲከዳው፣ እንደዚሁም ጤናው በአጋንንት መንፈስ ሲጓደልበት ወደ ዳኛ ወይንም ወደ ሐኪም አይደለም የሚሄደው፣ ቀጥታ ዘብር ቅዱስ ገብርኤል ነው የሚሄደው። እናም እዚያ ሄዶ ጤናው የተጓደለበት ከሆነ በቅዱስ ገብርኤል ጠበል ተፈውሶ ይመጣል። ገንዘቡ የተሰረቀበት ከሆነ ደግሞ ከደብሩ አባቶች ደብዳቤ ለሚጠረጥረው ሰው ያጽፍና የደብዳቤውን ያመጣል፣ ለሚጠረጥረው ሰው ይሰጣል። እና ያ ሰውዬም የተጠራው ሰውዬ እዚያ ይሄድና ይተማመናሉ። ከሰረቀም ማወሰርቂያለሁ ብሎ ያምናል። ሰርቆ ግን አልሰረኩም ካለ ቅዱስ ገብርኤል ተአምሩን በትንሽ ቀናት ይገልጣል። እናም በሰዎች የተከዳችሁ የተበደላችሁ፣ እንደዚሁም በአጋንንት እስራት ውስጥ ያላችሁ ሰዎች የት እንሂድ ካላችሁኝ ዘብር ቅዱስ ገብርኤል ሂዱ። ዘብሩ